ሰላም ጤና ይስጥልን። ይህ የዕለቱ ድምፅ ነው። የቀድሞ የዋይት ሃውስ ከፍተኛ የጤና አማካሪና የሀገሪቱ ታዋቂ የስነ ህይወትና ተላላፊ በሽታዎች ተመራማሪ ዶክተር አንቶኒ ፋውቺ ከኮሮና ቫይረስ ወረርሽኝ ምላሽ አመጣጥና ተያያዥ ምርምሮች ጋር በተያያዘ በምክር ቤቱ የቀረቡላቸውን ጥያቄዎች ለመመለስ ፈቃደኛ ባለመሆናቸው ሳቢያ በምክር ቤት አባላት ዘንድ የፍትህ መሰናክል ፈጥሯል በሚል ክስ ሊመሰረትባቸው የሚችልበት አዲስ የፖለቲካና ህጋዊ ውጥረት ተፈጥሯል። በምክር ቤቱ የተወካዮች ምክር ቤት ኮሚቴ አመራሮችና አባላት ዘንድ የተነሳው ይህ ውዝግብ በኮቪድ-19 ወረርሽኝ ወቅት በተወሰዱ የህዝብ የጤና ውሳኔዎች፣ በቫይረሱ አመጣጥና በገንዘብ ድጋፍ ዙሪያ በዋሽንግተን የፖለቲካ መድረክ ለዓመታት ሲያገለግል የቆየውን ክፍፍል ወደ አዲስ ምዕራፍ ያሸጋገረ ሆኖ ተገኝቷል። በአሜሪካ የተወካዮች ምክር ቤት የቁጥጥርና የመንግስት ማሻሻያ ኮሚቴ አመራሮች እንደገለጹት ዶክተር አንቶኒ ፋውቺ በኮሮና ቫይረስ ወረርሽኝ ዙሪያ ለቀረቡላቸው ጥያቄዎች ምላሽ ለመስጠት አሻፈረኝ ማለታቸውን ተከትሎ በምክር ቤቱ ድምፅ አሰጣጥ ውሳኔ ለመስጠት ዝግጅት እየተደረገ ይገኛል። ፋውቺ በምክር ቤት ፊት በቀረቡት ወቅት ከወረርሽኙ አጀማመርና ውሳኔዎች ጋር በተያያዙ ወሳኝ ጉዳዮች ላይ የቀረቡላቸውን ጥያቄዎች ከመቶ ጊዜ በላይ ለመመለስ ፈቃደኛ ሳይሆኑ ቀርተዋል። ለዚህ ውሳኔዎች እንደ ምክንያት ያቀረቡት በአሜሪካ ህገ መንግስት 5ኛ ማሻሻያ ህግ የተሰጣቸውን መብት ሲሆን ይህም አንድ ግለሰብ ራሱን ለወንጀል ተጠያቂነት ሊዳርግ የሚችል ቃል ከመስጠት እንዲቆጠብ ህጋዊ ከለላ የሚሰጥ አንቀጽ ነው። ነገር ግን ይህ የፋውቺ ህገ መንግስታዊ መብት አጠቃቀም በሪፐብሊካን በምክር ቤት አባላት ዘንድ በከፍተኛ ሁኔታ ተኮንኗል። ታዋቂው የሪፐብሊካን ሴናተር ራንድ ፖል ፋውቺ የቀረቡላቸውን ጥያቄዎች ለመመለስ ፈቃደኛ ለመሆናቸውን እንደ ፍትህ እንቅፋትነት በመቁጠር በፍትህ መሰናክል ክስ ጥፋተኛ ሆነው የመገኘት እድላቸው ከፍተኛ መሆኑን ገልጸዋል። እንደ ራንድ ፖል ገለጻ ከሆነ የህዝብ ተወካዮች ምክር ቤት አባላት የፋውቺ የዝምታ ውሳኔ ተከትሎ በሚቀጥለው ሳምንት ድምፅ ለመስጠት ቀጠሮ ይዘዋል። ይሁን እንጂ በህዝብ ተወካዮች ምክር ቤት ውስጥ በፋውቺ ላይ የሚወስደው ውሳኔ በህግ አውጪው አካል ብቻ የሚቋጭ አይደለም። የቀረበውን የውሳኔ ሀሳብ ለማጽደቅ የ60 ድምፅ ብልጫ የሚያስፈልግ ሲሆን ይህም የሪፐብሊካን አባላት ብቻቸውን የሚያሳኩት ሳይሆን ከተቃራኒው ዲሞክራቲክ ፓርቲ የተወሰኑ አባላትን ድጋፍ ማግኘት የሚጠይቁ ነው። ውሳኔው በምክር ቤት አብላጫ ድምፅ አግኝቶ ካለፈ ጉዳዩ በቀጥታ ወደ ዲሲ አቃቢ ህግ የሚመራ ሲሆን ይህም ፋውቺን በወንጀል የመክሰስ ሂደት በይፋ እንዲጀምር በር ይከፍታል። የፋውቺ ህጋዊ ከለላና የህግ ተጠያቂነት አድማስን በተመለከተ በህግ ባለሙያዎች ዘንድ ሰፊ ክርክር ይደረግበታል። የቀድሞ ፕሬዝዳንት ጆ ባይደን ከስልጣን ከመልቀቃቸው በፊት ፋውቺ ከ2014 እስከ 2025 ባሉት ዓመታት ውስጥ በሰሯቸው ስራዎችና በተገበሯቸው ውሳኔዎች ሳቢያ በፌዴራል ደረጃ ለወንጀል ክስ እንዳይዳረጉ የሚያስችላቸውን ቅድመ ይቅርታ ሰጥተዋል። ይሁን እንጂ ይህ የፕሬዝዳንታዊ ይቅርታ ከለላ የሚያስጥላቸው ከፌዴራል ወንጀሎች ብቻ በመሆኑ በስልጣን ላይ ከነበሩበት ጊዜ በኋላ በተፈጸሙ ድርጊቶች ወይም በክፍለ ሀገራት ደረጃ በሚነሱ የህግ ክሶች ላይ የጸና አይሆንም። ለዚህም ማረጋገጫ የሚሆነው የፍሎሪዳ ክፍለ ሀገር አቃቢ ህግ ጄምስ ኡታመር በዶክተር አንቶኒ ፋውቺ ላይ አዲስ ምርመራ መጀመሩን ይፋ ማድረጋቸው ነው። ምንም እንኳን አቃቢ ህጉ ፋውቺ ፈጽመውታል ተብሎ ስለሚጠረጠረው የወንጀል አይነት ዝርዝር መረጃ ባይሰጡም በክፍለ ሀገር ደረጃ የሚደረጉ ምርምሮችና የህግ ሂደቶች በፕሬዝደንታዊ ይቅርታ ሊታገዱ እንደማይችሉ የህግ ባለሙያዎች ያስረዳሉ። የምክር ቤቱ ኮሚቴ ሊቀመንበር ሴናተር ራንድ ፖል በበኩላቸው ፋውቺ የፌዴራል ይቅርታ ቢኖራቸውም እንኳ ከወንጀል ተጠያቂነት ነፃ መሆናቸውን የሚወስነውና የመጨረሻ ውሳኔ የሚሰጠው ፍርድ ቤት እንደሆነ አሳስበዋል። በፋውቺ ላይ የሚሰነዘረው የፖለቲካና የህግ ጫና መነሻ በኮሮና ቫይረስ ወረርሽኝ አመጣጥ ዙሪያ ከሚደረጉ ጥሰቶችና ክሶች ጋር የተያያዘ ነው። በርካታ የፖለቲካ አመራሮችና የህዝብ ተወካዮች ፋውቺ በቻይና ውሃን ከተማ ለሚገኘው የቫይረስ ምርምር ማዕከል የአሜሪካ መንግስት ያደረገውን የገንዘብ ድጋፍና የቫይረሱን ስርጭት መንስኤ በተመለከተ መረጃዎችን አብላልተዋል ወይም ደብቀዋል ሲሉ ይከሷቸዋል። በወቅቱ የተደረጉ ምርምሮች ቫይረሱ ከቤተ ሙከራ ሊያመልጥ የሚችልበትን እድል የፈጠሩ ናቸው የሚል ስጋት በስፋት ሲንሸራሸር ቆይቷል።
በዚህ ጉዳይ ላይ የቀድሞው ፕሬዝዳንት ዶናልድ ትራምፕም በማህበራዊ ሚዲያ ገጻቸው ባስተላለፉት መልእክት ፋውቺን በጽኑ የኮነኑ ሲሆን ቫይረሱ ከቻይና ቤተ ሙከራ ያመለጠ መሆኑንና ከመጀመሪያው አንስቶ ሲናገሩ እንደነበረ ፋውቺ ግን ቻይናን ከወቀሳ ለመጠበቅ ሲሉ ይህንን ሐሳብ በጽኑ ሲቃወሙ እንደነበረ ገልጿል። ትራምፕ ፋውቺን በተደጋጋሚ በተለያዩ መድረኮች የተሳሳተ መረጃ ይሰጡ ነበረ ሲሉ የከሰሱ ሲሆን የፋውቺ የደህንነት ጥበቃ ማንሳታቸውን ይታወቃል። በሌላ በኩል የአሜሪካው ማዕከላዊ የስለላ ድርጅት CIA ባወጣው መግለጫ ቫይረሱ ከቤተ ሙከራ የወጣ ሊሆን ይችላል የሚለውን መላምት እንደሚደግፍ አሳውቋል። ይሁን እንጂ ፋውቺ በበኩላቸው ምንም አይነት ጥፋት እንዳልፈጸሙና ያደረጉት ነገር ሁሉ በሳይንሳዊ ማስረጃዎች ላይ የተመሰረተ እንደነበረ በመግለጽ የቀረበባቸውን ክስ በሙሉ አስተካክለውታል። ፋውቺ በይፋ በሰጧቸው መግለጫዎች ቫይረሱ ከተፈጥሮ የመጣ እንደሆነ ቢናገሩም በጥናት ሰነዶቻቸውና በሕክምና መዝገቦቻቸው ላይ ግን ቫይረሱ ከቤተ ሙከራ አምልጦ ሊሆን እንደሚችል የግል እምነት እንደነበራቸው የሚጠቁም መረጃዎች መገኘታቸው በምክር ቤቱ አባላት ዘንድ የተነሳውን ጥርጣሬ አብሷል። የዓለም ጤና ድርጅት በበኩሉ ባወጣው ይፋዊ መግለጫ የኮሮና ቫይረስ ስርጭት ከተፈጥሯዊ ምንጭ የተቀሰቀሰ እና ከእንስሳት ወደ ሰው የተሸጋገረ ለመሆኑ የሚያሳዩ በቂ ማስረጃዎች አሉ ሲሉ ገልጸዋል። ድርጅቱ ይህ መላምት በሳይንሳዊ መረጃዎች የተደገፈ መሆኑን ቢገልጽም ሂደቱ የመጨረሻ እና ፍጹም ድምዳሜ አለመሆኑም አምኗል። ይህ በሳይንሳዊ ማህበረሰብ እና በፖለቲካዊ መድረክ መካከል ያለው ልዩነት በፋውቺ ላይ የሚሰነዘረውን ወቀሳ የከፋ አድርጎታል። በዲሞክራቲክ ፓርቲ በኩል ያሉ የምክር ቤት አባላትን ግን ይህ በፋውቺ ላይ የሚደረገውን ዘመቻ የፖለቲካ ዓላማ ያለው እንደሆነ ይከራከራሉ። የዲሞክራቲክ ፓርቲ አባል የሆኑት ማጊ ሐሰን በምክር ቤቱ በኩል የሚቀርቡት ጥያቄዎችና የሚደረጉትን እንቅስቃሴዎች በሙሉ ሳይንሳዊ እውነታን በመፈለግ ይልቅ ፋውቺን በፖለቲካ ለማጥቃትና ለመክሰስ ያለመ ነው ሲሉ ተናግረዋል። ይሁን እንጂ በወረርሽኙ ወቅት ከፍተኛ አብሮነትና አመኔታ አግኝተው የነበሩት ዶክተር አንቶኒ ፋውቺ አሁን ላይ ከባድ የሞት ዛቻዎች ከደረሷቸው በኋላ ከፍተኛ የደህንነት ስጋት ውስጥ ወድቀዋል። ከ6 ዓመታት በፊት ሳይንቲስቶች ስለ ኮሮና ቫይረስ ወረርሽኝ መረጃዎችን ለማሰባሰብና ለመረዳት በፍጥነት በሚታገሉበት ወቅት ዶክተር ፋውቺ በአሜሪካ የጤና ሴክተር ዋነኛና ተበዳይ የሳይንስ ሊቅ ተደርገው ይታዩ ነበረ። ምንም እንኳን ከፕሬዝዳንት ትራምፕ ጋር በበርካታ የፖለቲካና የሕዝብ ጤና አተገባበር ጉዳዮች ላይ ባይስማሙም በ2021 ግን ለኮሮና ቫይረስ ክትባት ልማት ላደረጉት የጎላ አስተዋጽኦ ከፕሬዝዳንት ትራምፕ የፕሬዝዳንታዊ እውቅና ሽልማት ማግኘታቸው ይታወሳል። አሁን ላይ በምክር ቤቱ ፊት የቀረቡ ጥያቄዎችና የተደቀኑባቸው ህጋዊ ተደራሽነቶች የፋውቺ የረጅም ጊዜ የህዝብ አገልግሎት ታሪክና የአሜሪካን የህዝብ ጤና ተቋም የሚፈታተኑ ሆነዋል። በቅርብ ቀናት ውስጥ በምክር ቤቱ የሚካሄደው ድምፅ አሰጣጥ ዶክተር አንቶኒ ፋውቺ በወንጀል የመከሰስ ሂደታቸው እንደሚቀጥል ወይም ህገ መንግስታዊ ከለላቸው እንደሚጠበቅላቸው የመጨረሻውን አቅጣጫ የሚጠቁም ይሆናል። በአሜሪካ የህግ ስርዓት ውስጥ የህገ መንግስቱ 5ኛ ማሻሻያ ፊፍዝ አሜንድመንት ማንኛውም ግለሰብ ራሱን ለወንጀል ተጠያቂነት ሊዳርግ የሚችል ቃል ወይም ምስክርነት ከመስጠት እንዲቆጠብ ህጋዊ መብት ይሰጣል። ዶክተር አንቶኒ ፋውቺ በምክር ቤቱ የቁጥጥርና የመንግስት ማሻሻያ ኮሚቴ ፊት በቀረቡት ወቅት ይህንን መብት የተጠቀሙበት መንገድ ህጋዊ አሰራሩና ያስከተለው ውጤት እንደሚከተለው ይተነተናል። አንደኛ፣ ህጋዊ አሰራሩና የፋውቺ አጠቃቀም ራሱን ከወንጀል ተጠያቂነት የመጠበቅ መብት ሰልፍ ኢንክሪሚኔሽን ህጉ አንድ ግለሰብ በመንግስት በምክር ቤት ወይም በፍርድ ቤት ጥያቄ በሚቀርብበት ጊዜ የሚሰጠው ምላሽ ለወንጀል ክስ መነሻ ሊሆነው ይችላል ብሎ ሲያምን ወይም በጠበቃው ሲመከር ዝምታ የመምረጥ መብት ይሰጠዋል። የጠበቃ ምክርና የቃለ መሐላ ውሳኔ ፋውቺ በኮሚቴው ፊት በቀረቡበት ወቅት የህግ አማካሪዎቻቸውን በመከተል ከ100 በላይ ጥያቄዎች ላይ ፊፍዝ
አሜንድመንት በማለት ምላሽ ከመስጠት ተቆጥበዋል። የዝምታ መብት አጠቃቀም ተፈጥሮ በአሜሪካ ሕግ መሰረት አምስተኛውን ማሻሻያ በመጠቀም በራሱ ጥፋተኝነትን ማመን አድሚሽን ኦፍ ገልት ተደርጎ አይወሰድም። ማንኛውም ዜጋ በቅድመ ምርመራው ወቅት ራሱን የመከላከል ህገ መንግስታዊ መብቱ ነው። በሁለተኛ ደረጃ ላይ ህጋዊና ፖለቲካዊ ውጤቶች በምክር ቤቱ በኩል የተፈጠረ ውጥረት ኦብስትራክሽን ኦፍ ጀስቲስ የፍትህ መሰናክል ክስ ስጋት የምክር ቤቱ ሪፐብሊካን አባላት እንደ ሴንተር ራንድ ፖል ያሉ ፋውንቺ የህዝብ ተወካዮች የሚቀርቡበትን የቁጥጥር ጥያቄዎች ባለመመለሳቸው የፍትህ መሰናክል ኦብስትራክሽንስ ኦፍ ኮንግረስ ኢንጀስቲስ ፈጽመዋል በሚል ሊከሷቸው ይፈልጋሉ። የምክር ቤት ድምፅ አሰጣጥ ሃውስ ቮት ምክር ቤቱ ፋውንቺ በዝምታቸው ሳቢያ በምክር ቤቱን ንቀዋል ኮንቴምፕት ኦፍ ኮንግረስ በሚል ክስ እንዲመሰረትባቸው ድምፅ ለመስጠት እየተዘጋጀ ነው። የፕሬዝዳንታዊ ይቅርታ ፕሬዚደንሻል ፓራዶን ወሰን የፌዴራል ይቅርታ ከለላ የቀድሞ ፕሬዝዳንት ጆ ባይደን ከስልጣን ከመልቀቃቸው በፊት ለፋውንቺ ከ2014 እስከ 2025 ባሉት ዓመታት ለፈጸሟቸው ድርጊቶች ቅድመ ይቅርታ ፕሪ ኢምፓቲቭ ፓርዶን ሰጥቷቸዋል። የይቅርታው ገደብ ከ2025 በኋላ ያሉ ድርጊቶች ይቅርታው ከ2025 በኋላ ለተከናወነ ድርጊቶች ወይም በምክር ቤቱ ፊት ተቀርቦ የሚሰጥን ምስክርነትን አይሸፍንም። የክፍለ ሀገር ስቴት ሌቭል ክሶች ፕሬዝዳንታዊ ይቅርታ